ስሙ ይበለም ዮሴፍ ስጋ ይዞ የገባ ይመስለዋል እንጂ ስጋ ብቻ አልነበረም። የተገረፈ ኃጢአት አለ፣ የተገረፈ በሽታ አለ፣ የተገረፈ ድህነት አለ፣ የተገረፈ የሰው ዕዳ በሙሉ አለ ኢየሱስ ላይ ይዞት የትገባ እስቲ መቃብር በሉ። ኢየሱስ ግን ሲነሳ የቀራለው ውስጥ እስቲ መቃብሩ ባዶ አይደለም። እስቲ ባይገባኝም አሁን መቃብር ውስጥ ይዞት ገብቷል። ኢየሱስ ሲወጣ ጥሎት ይወጣዋል። እዛ ብዙ ሰው የሚያስበው ከፈኑን ጥሎ ምናምን ተብሎ ተዘምሯል። ኖ ኖ ኖ ከፈን ብቻ አይደለም የጣለው። ከፈኑንም አልጣለው፣ መጥፍጥፍ አድርጎ ቁጭ ነው ያደረገው። እሱ በቃ ዲሲፕሊን ስለሆነ ግን ጥሎት ይወጣል። ያንተና የኔን ኃጢአት ተሸክሞት ነው የወረደው። ሲወጣ ግን እኛን ያጸድቀን ዘንድ ያለ ኃጢአት ነው የወጣው። ታዲያ ውስጥ መቀረ ካለክ ያንተ ኃጢአት ቀርቷል። መቃብር ውስጥ ምን አለ ከተባለ ያንተ እርግማን አለ። አንተስ አሁን ግን ነፃነት ትዘምራለህ። ሪዝን ሲባል መቃብር ውስጥ ያንተ እርግማን አለ። አሜን። እስቲ መቃብሩ መቃብር ውስጥ ያለው ያንተ ኩነኔ ነው። መቃብር ውስጥ ያለው ያንተ ኃጢአት ነው። መቃብር ውስጥ ያለው ያንተ እርግማን ነው። ለምን? እርሱ ሲነሳ የተነሳው ያለ ኃጢአት ነው። አሁን ከሱ ጋር መሰቀልን አምናል፣ ከሱ ጋር መቀበልን አምናል፣ ከእርሱ ጋር መነሳትንም ማመን ግድ ነው። ስትነሳ ግን አንተ ኃጢአት እንዳይዝህ፣ አንተ እርግማን እንዳይዝህ፣ አንተ በሽታ እንዳይዝህ እርሱ ስለ አንተ እርግማንን ይዞ ገብቷል። ሲወጣ ግን ብቻውን ነው የወጣው። አሁን ለዛ ነው መልአኩ መጣና ያው ከሙታን መካከል ሙታን ያላቸው እኮ ኃጢአትህን ነው። ስሙኝ፣ ከሞት የተነሳ ሰው ደግሞ ይሞታል። አሁን እኮ ላንጠፋ ነው የተነሳ ነው የምንለው። የተነሳ ነው ከሞት እንዳይመስል፣ ከሙታን መካከል ነው የተነሳ ነው። ከሞት የተነሳማ አልዓዛር እንዳለ ሞቷል። ኢየሱስ ከሌሎቹ ልዩ የሚያደርገው ከሞት አይደለም የተነሳው። ዓለምን ያደቀቀው ሙታን ተብሎ የተጠራው ኃጢአት፣ ዓለምን ያደቀቀው ርግማን፣ ዓለምን ያደቀቀው በሽታ፣ በኃጢአት ምክንያት የመጣው እያንዳንዱ ነገር ኢየሱስ ላይ አረፈ፣ ይዞት ገባ። ሲነሳ ግን ላይሞት አንድ ጊዜ ተነሳ። ለምን ሲባል ከሙታን መካከል ተነስቷል። ያ ሙታን ተብሎ የተጠራው አንተ በኃጢአት ምክንያት የሆነብህ ነው። እሱን ወሰደና ቀበረው። ሲነሳ ግን ያለ ኃጢአት፣ እስቲ ያለ ኃጢአት ወደ ያለ ኃጢአት ወንጌል ስሙኝ፣ ወንጌል ስለ ክርስቶስ ኢየሱስ ብቻ ማውራት አይደለም። ወንጌል በክርስቶስ የተደረገልህን ነገር ማወቅ ነው። ምክንያቱም ወንጌል ኢየሱስ 3 ዓመት ተኩል ያገለገለው አይደለም። ወንጌል 5000 ሰው መግቧል፣ አሜን በል ትበላለህ አይደለም። እውነት ነው። ስሙኝ በደንብ ስሙኝ። ይኸው ጫን ነው የምላችሁ፣ ምክንያቱም ትምህርት አይደለም ስብከት ጥቅሙ ምንድን ነው አሉ ሆሞሎቲክስ የሚያስተምሩ ሰዎች። የልብን ተናግረህ ትላለህ። ትምህርት ግን ስለምቆይ እያግባባ አስተምሩ አሉ። አሁን ስሙ በደንብ። ኢየሱስ ክርስቶስ 3 ዓመት ተኩል የኖረው ወንጌል አይደለም፣ ለማንም አይነገርም። ወንጌል ስለ እኔና ስለ እናንተ በክርስቶስ ኢየሱስ የተከፈለው ዋጋ። ለምሳሌ ዮሐንስ ምዕራፍ 6 አንብበህ አንድ ሰውዬ ነበረ 38 ዓመት ሽባ የነበረ ነው። ምዕራፍ 5 ኢየሱስም መጣ። መልአኩ ሲያናውጠው የነበረውን ወንዝ በቃ መግባት አቃተው። ዘመድ የለውም። ኢየሱስ ግን ዘመድ ሆነው። ከዛ በኋላ ተነሳና ተመላለስ አለው። ይሄ ወንጌል አይደለም፣ ታሪክ ነው። ስሙ ይበል፣ ይሄ ታሪክ ነው። ኢየሱስ በምድር ላይ ያደረጋቸው አስተውሉ። 3 ዓመት ተኩል ወንጌል አይደለም። እርሱ ለምሳሌ 5000 ሰው ማብላቱ ወንጌል ነው እንዴ? እሱ ለእንጀራ ነው እንዴ የመጣው? ወንጌል ቢሆን ኖሮ እኮ እንዴ ስለበላችሁ ነው የተከተላችሁኝ፣ እኔ ህይወት እንጀራ ነኝ ብሎ እኮ አይነግራቸውም ነበር።
ለካ እውነተኛው ወንጌል 5000 ሰው ቂጣ ማብላት አይደለም፣ የህይወት እንጀራ የሆነውን ኢየሱስን መብላት ነው አይደለ? ስለዚህ መጽሐፉ ራሱ እኮ የሚለው ሊያነክሱት ነው የሚለው። እነሱ ችግራቸው ቂጣ ነው፣ እሱ ደግሞ ችግሩ ኃጢአታቸው ነው። ስለዚህ ስላበላችሁ ልታነክሱኝ ነቅቼባችኋለሁ። ኢየሱስ ሲያጨበጭቡለትም ደስ አይለውም፣ ሲነቅፉትም ደስ አይለውም። እሱ ኖርማል ነው። ብለው ሲሰቅሉትም አይበርዱም። እንደ ዘመኖቹ አገልጋዮች አይደለም፣ አይቆም አይበርዱም። ስለዚህ እንደውም ጠፋ ይላል እንደ እንትን። ስለዚህ መጣና የምትከተሉኝ ስለምንድን ነው? ስለበላችሁ ነው። ስለዚህ ስጋዬን ያልበላ ሲል 12 ሰዎች አካል 5000 ጠፉ። ወንጌል ጋር ሲደርስ አያችሁ፣ ወንጌል ጋር ሲደርስ አዳራስ ወንጌል ጋር ሲደርስ ጠፉ። ኢየሱስ ደግሞ እንደኔ አይለማመጥም፣ ደስ ይላል። እናንተ ምን እንደከፈለጋችሁ ይላል። ወንጌል ቁራጥነት ይጠይቃል። ይታው ያንተማ የህይወት ቃል አለ። ለካ ስጋዬን ብሉ የህይወት ቃል፣ እንጀራ ብሉ ግን የህይወት ቃል አይደለም። ፌስቡክ ላይ ፖስት አድርጉ። ስሙኝ አይደለም የህይወት ቃል ወንጌል ነው አይደለ? የህይወት ቃል ክራይስት ነው። ስለዚህ እውነተኛው ወንጌል በክርስቶስ ኢየሱስ አማካኝነት ስለ እናንተ የተደረገው ጉዳይ ነው ማለት ነው። በጌታ አገልጋይ እንዳይሸውዳችሁ፣ ታሪክ አውርቶ እንዳይሸውዳችሁ ፕሊዝ። ወንጌል ታሪክ አይደለም። ወንጌል የሚታይ ነው፣ የሚጨበጥ ነው፣ የሚዳሰስ ነው። ወንጌል በክርስቶስ ስለ እኛ የተደረገ ጉዳይ ነው። ተሸከመ፣ ሄደ፣ ኢየሱስ ገባ። እንቀጥል ወይስ እናቁም? ጥሩ ነው ወንጌል መስማት ጥሩ ነው። ኢየሱስ ክርስቶስ ያድናል። የአሁኑን ክፍል ከቁጥር 9 ጀምረን ስሙት በደንብ። ደስ ብሏችኋል? ኢየሱስ ያድናል። አሜን። ይሄ ማለት ነው። እሺ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ምን እንዳይል ቅድም ብያችኋለሁ። ከሙታን የተነሳ እሱ ተመልሶ አይሞት። ከሞት የተነሳ ማን አለ? እስቲ አልዓዛር በሉ። አልዓዛር ይነሳል፣ ይሞታል። ከሙታን መካከል የተነሳው ሕያው የሆነው ክርስቶስ ግን ላይሞት ነው የተነሳው። ስሙታው። እሺ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት መቼ? ወደፊት ከተነሳ በኋላ አይደለ? እሺ ሞትም ወደፊት እንዳይገዛው ምን እንዳይለው ሽሙ ሞትም ወደፊት እንዳይገዛው መቼ? ከተነሳ በኋላ። ወደፊት የሚለው ከተነሳ በኋላ። ሞት ምን እንዳይለው። አሁን ስሙኝ፣ አስቀድመን ኃጢአተኞች ሳለን ሞት ይገዛን ነበር አይደለም እንዴ? ለምሳሌ እኮ ህይወት እንዳገኘን ያወቅነው እኮ እዛ እያለን አይደለም፣ ከመጣን በኋላ እኮ ነው። ወይ ሞተን ነበር ያለ። እዛማ እያለን እየኖርን ነበረ። እዛ እያለን ምንም ሳይመስለን የኖርነው ገዝቶን ነበር። አሁን እሱ ግን ከሙታን ሲነሳ ሞት ምን እንዳይለው እንዳይገዛው። እስቲ ይሄ በሉ ስለ ኢየሱስ አይደለም። ይሄ በክርስቶስ ስለ እኔ የተጻፈ ነው። ስሙ እሺ። ሞትም እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና። ለምን ሞቷልና? ለኃጢአት። ሰማችሁ? እሺ በሕይወት መኖርን ግን እግዚአብሔር ይኖራል። አሁን የሞተው ስለ እግዚአብሔር አይደለም። ሰምታችሁኛል? በእግዚአብሔር ፍቃድ ቢሞትም የሞተው ግን ስለ እግዚአብሔር አይደለም። አንድ በሞት ግዛት በሞት መንደር የነበረ እኛ አለ። ስለዚህ
ስለ እኛ በኃጢአት ምክንያት ሞተ፣ መነሳትን ግን ለእግዚአብሔር ይኖር ዘንድ ተነሳ ነው የሚለው። ስለዚህ ኢየሱስ የሞተው ስለ ኃጢአት ነው። በራሱ ኃጢአት እንዳትል፣ እሱ ኃጢአት የለበትም። አሁን የሞተው ስለ እኛ ኃጢአት ሲል ነው። በህይወት ሲነሳ ግን ኃጢአትን አራግፎ ሲነሳ ማለት ነው። ድህነትን አራግፎ ሲነሳ ማለት ነው። እርግማንን አራግፎ ሲነሳ ማለት ነው። ሲነሳ የተነሳው ግን ለኃጢአት ተመልሶ ሊኖር አይደለም። የተነሳው ስለ ማን ነው? አሁን ከክርስቶስ ኢየሱስ ጋር ተነስተናል። መጀመሪያ ስንሞት ስለ ኃጢአት ነው የሞትነው። አሁን ስለ ኃጢአት ስለሞትን ኢየሱስ መጣና ስለ ኃጢአት ነው የሞተው። ከተነሳም በኋላ ስለ እግዚአብሔር መኖር ስለሚገባ እርሱ ተነሳና መጀመሪያ ስለ እግዚአብሔር ኖረ። ሄሎ አሜን። አሁን እኔ ስሙኝ፣ ከሙታን የተነሳሁት ለማገልገል እንዳይመስላችሁ። ለማገልገል አይደለም የተነሳሁት። ከሙታን የተነሳሁት በህይወት ለእግዚአብሔር እኖርለት ዘንድ ነው። አሜን። ማገልገል ሁለተኛ ነው። ምክንያቱም መጀመሪያም እንዳገለግል አልሞትኩም። መጀመሪያም የሞትኩትኝ በኃጢአት ምክንያት ነው። እሱ መጣና ስለ ኃጢአት ሞተ። አሁን ደግሞ የተነሳው ላይሞት የተነሳው ለእግዚአብሔር ይኖር ዘንድ ነው። አንብቡ፣ ስሙ፣ በደንብ ስሙ። እሺ፣ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ። አቆቆቆይ ቅድም ስለ ኢየሱስ አወራ። አሁን ቀጠለና እንዲሁም አይደለም የሚለው። እንዴትኛው? እንደ መጀመሪያው በሉ። አሁን እንዲሁም ይልና ስለ እኛ ማውራት ይጀምራል። ስሙ፣ ስለኛ የሚያወራው እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ። ለምን እንደሞታችሁ? ለኃጢአት። እሺ፣ ግን በክርስቶስ ኢየሱስ በጌታችን ሆናችሁ። በማን ሆናችሁ? በጌታችን ሆናችሁ። እሺ፣ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ቆይ ሕያው ማለት የማይሞት ነው ብያችኋለሁ። ሕያው ማለት ከሙታን መካከል የተነሳ ነው ብያችኋለሁ። ምክንያቱም መልአኩ መጥቶ ሕያውን ስለምን ከሙታን መካከል ትፈልጉታላችሁ? እዚህ ጋር መጣና ደግሞ እንደ ላይኛው ለራሳችሁ ምን በሉ? ሕያዋን እንደሆናችሁ ምን በሉ? ቅድም ኢየሱስን መልአኩ ምን አለው? ከሙታን መካከል ሕያውን ስለምን ትፈልጋላችሁ? እዚህ ጋር መጣና ጳውሎስ ምን አለ? ሕያዋን እንደሆናችሁ ምን በሉ? ራሳችሁ ቁጠሩ። የአያቴ እርግማን ነው ያሰቃየኝ ካልክ አቆጣጠር ላይ ነው የተሳሳተው። ምክንያቱም መቃብሩ እስቲ በሉ ለምን ሲባል መቃብሩን በመንፈስ ሆነ ዞር ብለህ ስታየው ያንተ እርግማን ቆጠራ ቀይረሃል። በአያት ሳይሆን የምትቆጠረው በክርስቶስ ነው የምትቆጠረው። ገላትያ ምዕራፍ 2 አንብበን አውርተን እንጨርሳለን። እየተኮሳተራችሁ ገላትያ ምዕራፍ 2 ቁጥር 20 እስቲ አቆጣጠር ቀይሬያለሁ በሉ። አቆጣጠር ቀይሬያለሁ። እኔ እኮ በስጋ እንጂ በአባቴ የምጠራው እግዚአብሔር ሲያይ የእሱ ልጅ እንደሆንኩ ነው የሚያይ። እኔ እኮ ለመታወቂያ ስል እኮ ነው አባቴን ያልካድኩት እንጂ መስቀል ላይ እኮ ክጃለሁ ነው እኮ አይደለም እንዴ? ለምሳሌ አታውቁኝም አይደለ? እኔም አላውቃችሁም። ግን ከስጋ ወንድሜ ካልዳነው እናንተ እንደምትበሉ ታውቃላችሁ። አሁን እናድርገው መድኃኒዓለም ይወቁ። ግን ከስጋ ወንድሜ ካልዳነው ነው የምላችሁ። እሱ እንዲድን እጥርለታለሁ። ሁለታችሁ በተመሳሳይ ሰዓት ግን እኩል ብትጎዱ ቅድሚያ እናንተ ጋር ነው መምጣት ያለብኝ። አቆጠራ ቀይረናል። እኔና እናንተ ወንድሞች ነን። ለምሳሌ እኔ ወንድማችሁ ነኝ አይደል? ጌታ እድል ሰጥቶኝ ሰበኳችሁ እንጂ ነገ እናንተ ጌታ እድል ሲሰጣችሁ ቁጭ ብዬ እሰማለሁ። ግን ምንድነው እናንተ ወንድሞቼ ናችሁ፣ እኔም ደግሞ ምናችሁ ነኝ። አሁን ቆጠራ ላይ ችግር ስላለብን ነው። ሁለቴ ቢዝነስ ጀምርና ሁለቴ ስትከትል ሶስተኛውን ሄደ ፓስተሩ ስታማክረው አያት ምን ነበር የሚያመልኩት ይላል። እኛ ምን አገባ ምንም ያምልኩ። ግን ልክ እኔ ጋር ሲደርስ ግን አምልኮ ቀይሬያለሁ።
ኢየሱስን ማምለክ ጀምሬ እግዚአብሔር አባት ሆኖኛል። ስለዚህ ቁጭ ብለህ ቢዝነስ ፕላን ነው የምታስተምረው እንጂ አት ምንድን ነው የሚያመልከው? ይህችን ሴት አያውቃትም ነበር እኔ እንዳ ገላትያ ምዕራፍ 2 ከክርስቶስ ጋር ተሰቅያለሁ እኔም አሁን ከማን ጋር ተሰቅያለሁ? አሁን ዛሬ አንድ ነገር ልጫንባችሁ። ሁሌ የኢየሱስ ክርስቶስን መስቀል ስታዩ እንደ ጳውሎስ ነው። ለምሳሌ ሉቃስ በግራና በቀኝ ያሉ ሰዎች አብረው ተሰቅለዋል ይላል። 14ቱን የጳውሎስን መጽሐፍ ስታጠኑ ግን በግራና በቀኝ የተሰቀሉ ሲያወራ ሰምታችሁ ታውቃላችሁ? የለም። ለምን ሲባል ጳውሎስ መስቀሉን ሳየው እኔ ከኢየሱስ ጋር ተሰቅያለሁ ይላል። ስለዚህ ጳውሎስ በሚያይበት መነጽር ነው መስቀሉን ማየት ያለበት። ስለዚህ መስቀል ላይ አንተ ስትሰቀል ሄደህ እኮ ተሰቀልክ ማለት አይደለም። በኃጢአት ምክንያት እያንዳንዱ አንተ ላይ የሚሆነው ነገር ግን መስቀል ላይ ተሰቅሏል። በጣም የሚያመኝን ነገር ልንገራችሁ። ሰው ዳግመኛ ሳይወለድ የማያውቀውን አጋንንት ቸርች ከመጣ በኋላ ነው የሚያውቀው። ለምሳሌ እዛ ቤት እያለ ወሰንጋላ ምናምን እኮ አያውቅም። ቸርች ሲመጣ በግራ በኩል ወሰንጋላ ሲባል ሰማ ይጽፋል። ወሰንጋላ አዲስ ነው፣ አያውቅም እኮ። ግን ማወቅ የነበረበት ግን ቸርች መጥቶ ማንን ነበር? አያምም። እዚህ መጽሐፍ ቅዱሳችሁን ስታጠኑ የሐዋርያት ሥራ ስታጠኑ ወሰንጋላ የሚል አግኝተህ ታውቃለህ? እውነቴን እኮ ነው። እነ ጳውሎስ ይሿቸው አልነበረም። ጴጥሮስ የጨሌ መንፈስ ብሏል በቂ። ግን እኔ በጣም ማዝነው ቸርች ውስጥ ይሄ መሆኑ አይደለም። ሰውየው ያኔ እዛ ተከብ ሰርቶ ጫት ሲበላ ትዝ ብሎት እኮ ያለው ቸርች የመጣ ቀን ግን በኢየሱስ ማደግ ሲገባው የሚያድገው ይገላግለን። ለቤተ ክርስቲያን እግዚአብሔር ዘመን ያምጣላት። ዋናውን ኢየሱስን የምትሰብክበት ዘመን ይሆንላት። ስለዚህ መስቀሉን ስታይ ጳውሎስ ምን ይላል? እኔም ከጌታ ጋር ተሰቅያለሁ። አሁን ስሙት ቀጥሎ የሚለው ከክርስቶስ ጋር ተሰቅያለሁ እኔ አሁን ሕያው ሆኜ አልኖርም። ለምንድን ነው ሕያው ሆኜ አልኖርም ያለው? ቅድም እኮ ሕያዋን እንደሆናችሁ ቁጠሩ ብሏል ሮሜ ላይ። አሁን ተሰቅያለሁ ካለ በኋላ ቦርን አጌን ያደረገውን ሳይሆን የሚያወራው ሕያው ሆኜ አልኖርም የሚለው መስቀል ላይ የሰቀለውን አሮጌውን ሰው። እሱ ደግሞ የት ነው ያለው? እስቲ መቃብሩ ባዶ አይደለም በሉ። ለምሳሌ ሚጣ አድጋ ልጅ ስትወልድ ማለት ነው። የእሷ ልጅ በምትደርስበት ጊዜ ማንጎ ቢጠፋ አይጠፋም፣ ግን ቢጠፋ የእሷ ልጅ የማንጎ መንፈስ በኢየሱስ ስም ትላለች። በደንብ ስሙኝ። እስቋል እውነቴን ነው የምላቸው። እውነት ያማል። የእሷ ልጅ ማንጎ በሌለበት ሰዓት ብትነሳ ብትደርስ እነ አሚኮ ማንጎ ይበሉ ነበር ነው እንጂ የምትለው ማንጎ አለ ብላ ትፈልጋለች። ስሙ፣ ቤተ ክርስቲያን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው የተወለደችው። ስሙ፣ ኢየሱስ ሲሞት ኃጢአትን ገድሎታል፣ እርግማንን ገድሎታል፣ ድህነትን ገድሎታል፣ በሽታን ገድሎታል። ሲነሳ ቤተ ክርስቲያን ከውስጥ ወጥታለች። አሁን ቤተ ክርስቲያን ነግረዋት እንጂ ኃጢአትን አታውቅም። ቤተክርስቲያን ማለት የነበረበት ኃጢአት እኮ ነበረ ነው እንጂ ኃጢአትን የምትወባቸው 15 መንገዶች ማለት አልነበረባት። አግኝታችሁ ለምሳሌ የእሷ ልጅ የኔ ልጅ አልኳችሁ እኮ ለምሳሌ ማንጎ በሌለበት ሰዓት ቢወለድ እና አባ ቢኮ ነው የሚለው አይደል? አያቴ እኮ የዛኔ ማንጎ ይበሉ ነበረ ነው እንጂ የሚለው ማንጎ አለ ብሎ ይፈልጋል። ምክንያቱም ጠፍቷል። ቤተ ክርስቲያን አዲስ ፍጥረት ናት ማለት ክራይስት መስቀል ላይ ጨርሶ የወለዳት ናት። ከዛ በፊት አሕዛብና አይሁድ ብቻ ናቸው። ስለዚህ ቤተ ክርስቲያን ውስጥ ግን የአይሁድና የአሕዛብ ትምህርት ሾልኮ ገባ።
እግዚአብሔር በጣም ከኢየሱስ ክርስቶስ በፊት ስለ ቤተክርስቲያን እናውቃለን። ብሉይ ኪዳን ላይ ቤተክርስቲያን የሚባል ነገር አለ የለም? ስለዚህ ከኢየሱስ ትንሣኤ በኋላ ነው ቤተክርስቲያን የመጣችው። አሁን የኢየሱስ ክርስቶስ ትንሣኤ ምንድን ነው ያመጣው ከተባለ ቸርችን፣ እኛን፣ አዲስ ፍጥረትን። ታዲያ ግን እሷን ለማምጣት እኮ የሰራው ጉዳይ አለ። ከዛ በፊት አንዳንድ ርዝራዥ አለ፣ ኃጢአት የሚባል ቤተክርስቲያን ደግሞ በኃጢአት እንድትኖር ስለማይፈልግ ጌታ መስቀል ላይ ገደለው። ስለዚህ ልክ ከመቃብር ሲወጣ አራግፎ ነው የእኛን ኃጢአት የእኛን በደል። መልአኩ ግን አይኑ ክፍት ያለ ስለሆነ ሕያውን ከሙታን መካከል ስለምትበልጡታላችሁ። እዚህ ውስጥ እኮ ያለው ሞት ነው። ምን እዚህ ውስጥ እኮ ያለው ርግማን ነው። ምን እዚህ ውስጥ እኮ ያለው በሽታ ነው። የማን? የእናንተ። ጳውሎስ መጣና ይህን ነገራችን። ቆመን እንጸልይ። በደንብ ስሙ። እጸልይላችኋለሁ። አእምሯችሁ ላይ ያለው የሃይማኖት መጋረጃ በአምላክ ስም ቀደደ። አሜን። እስቲ ቃሉ በሉ እውነት ነው። ድምፃችሁን ከፍ አድርጉና ቃሉ በሉ እውነት ነው። እውነት ነው። ቃሉ በሉ ቃሉ እውነት ነው። እውነት ነው። ያንተ ቃል በእኔ ኑሮ አይለካም። ያንተ ቃል በእኔ መንፈሳዊ ልምምድ አይለካም። ያንተ ቃል የሚለካው ባንተ ነው። ሃሌሉያ ሃሌሉያ። የትንሣኤን ሕይወት አግኝታችኋል። 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 አሜን አሜን። የሆነላችሁ ሕይወት ነው። የተደረገላችሁ ሕይወት ነው። በልጁ የቀረበላችሁ ሕይወት ነው። በነፃ ስለሆነ ርካሽ እንዳይሆንባችሁ ያገኛችሁት ሕይወት ነው። ዋው! የተደረገላችሁ ሕይወት ነው። ፈውስ ቢሆን ኢየሱስ ውስጥ አለ። ትንቢት ቢሆን ኢየሱስ ውስጥ አለ። የጸጋ ስጦታ ቢሆን ኢየሱስ ውስጥ አለ። ኢየሱስ ደግሞ እናንተ ውስጥ አለ። አሜን። አባ ይህንን ጉባኤ በጌታ በኢየሱስ ስም መንፈሳዊ ስኮፑን እንድትቀይር ጸልያለሁ። እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። እጸልያለሁ በጌታ በኢየሱስ ክርስቶስ ስም። እጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባት ሆይ አባት ሆይ አባት ሆይ አባት ሆይ እስቲ አባት በሉ። በደንብ ስሙኝ። ከእናንተ በላይ የሚቀርባችሁ አባት ነው ያላችሁ። አሜን አሜን። ይሁን አይናችሁን ግለጡና እግዚአብሔር ልዩ ባህሪው የደከማችሁ ቀን የሚሸሽ አይደለም። ለምሳሌ እንደዚህ አምሮብኝ አይታችኋል። የደከማችሁ ቀን ግን ሊሸሻችሁ ይችላል። እግዚአብሔር ግን የደከማችሁ ቀን ግን አይሸሻችሁ። እናንተን እኮ አይደለም። እግዚአብሔር በብሉይ ኪዳን እንኳን ሲድራቅ ሚሳቅ አብደናጎ እሳት ውስጥ ሲገቡ አይ እስቲ ቻሉት ተፈተኑ ዳር ላይ ሆኗል እንዴ? መጽሐፍ ሲናገር አራተኛ የአማልክት ልጅ ነው። መልአኩ ገብርኤል እንዳይመስል ኢየሱስ አብሯቸው ገብቷል። አሜን። አንተማ ከነሱ ትበልጣለህ። ሪዝን ሲባል መስቀል ላይ ዋጋ ተከፍሎልሃል። አሜን። በየትኛውም ሲቹዌሽን ብትሆኑ እግዚአብሔር ከእናንተ ጋር ነው። አሜን። በአቅማችሁ፣ በችሎታችሁ፣ በድርጊታችሁ፣ በብርታታችሁ አይደለም። ስለ ልጁ ሲል ግን አይተዋችሁ። ስለ ኢየሱስ ሲል ግን አይተዋችሁ።
ተይዣለሁ በሉ። ተይዣለሁ። ኢየሱስ ተይዛችኋል። የያዛችሁ እግዚአብሔር ራሱ ነው። ስሙኝ፣ የያዛችሁ ደግሞ በክርስቶስ ነው። በፍጹም እኔና እናንተ ይዘነው ቢሆን ትናንትና ነበር የምንለቀው። እኔ እናንተ ይዘነው ቢሆን ሲጎልብን ነበር የምንለቀው። እኔ እናንተ ይዘነው ቢሆን አንዳንድ ነገር የሆነ ነገር ሲያደርገን እንለቀው ነበር። እርሱ ግን እንደዛ አላደረገም። እርሱ ለካ ይዞን ነው። ዋው ሃሌሉያ! አመስግኑት እግዚአብሔርን። ይዘኸኛል፣ አመሰግንሃለሁ በሉት። አመስግኑት እግዚአብሔርን። ይዘኸኛል፣ ላትተወኝ፣ ላትጥለኝ፣ አልተውህም፣ አልጥልህም የሚለው ያንተ ቃል ታማኝ ነው በሉት። በሉት ታማኝ ነው። ነፍሳችሁ አይዛም በፍጹም። እርሱ የሚሞቀው አይደለም፣ እርሱ የሚበርደው አይደለም። እርሱ አንድ ጊዜ በልጁ በኢየሱስ ክርስቶስ ሥራ ረክቷል። የረካው ደግሞ ስለ እናንተ ነው። ዋው ቴንኪው መንፈስ ቅዱስ። ይሄ ጉባኤና እኔ እናመሰግንሃለን፣ 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 እናመሰግንሃለን። በክርስቶስ ኢየሱስ የሚያስጨንቃቸው ነገር ሁሉ የረገመ ይሆን። አባ እኔ ጸልያለሁ፣ አንተ ያላስቀመጥከው ነገር ከስጋቸው ላይ፣ ከቤታቸው ላይ፣ ከቢዝነሳቸው ላይ፣ ከስራቸው ላይ በስም ስልጣን የተነሳ ይሆን። አሜን አሜን አሜን። አሰጥሙ። በደንብ ስሙኝ፣ አሰጥሙ። አሜን አሜን። ስሙኝ፣ አሰጥሙ። አሜን። ሪዝን ሲባል አደርሳችኋለሁ ያለው እግዚአብሔር በመካከል ሀሳቡን አይቀይርም። አሜን። አባቱ ያመሰግንሃል። ስለነበረን ጊዜ ከፍ በል። Thanks for watching.